እጅግ አስደሳች የሆኑ ዜናዎችን እየሰማ እንዲሁም ደግሞ እየተመለከትን እንገኛለን። ማስተር አብነት መታመሙን ተከትሎ እንግዲህ የተለያየ ሃይማኖት እምነት ተከታዮች ጸሎት እያደረጉለት እንደሆነ ይታወቃል። ከሰሞኑንም እንግዲህ በኃላፊነት ላይ የሚገኙ የሃይማኖት መሪዎች እንግዲህ በቦታው እየተገኙ ማስተር አብነትን ጸሎት እያደረጉለት እንዲሁም ደግሞ እየጎበኙትና የሚያጽናና ምክር እየሰጡት እንደሆነ ይታወቃል። በትናንትናው ዕለትም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዚዳንት ጽሕፈት ቤት ኃላፊ የሆኑት ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድ በቦታው ተገኝተው እንግዲህ ዱዓ አድርገውለት እንዲሁም ደግሞ የሚያጽናኑ ምክሮችን ሰጥተውት እንደነበረ የሚታወስ ነገር ነው። ከዛ በፊትም እንግዲህ ፕሮቴስታንት እምነት ተከታዮች በቦታው ተገኝተው ጸሎት እንዳደረጉለት የሚታወስ ነገር ነው። በዛሬው ዕለትም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ቅዱስ መልአከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ በቦታው ተገኝተው ጸሎት አድርገውለት እንዲሁም ደግሞ በአጽናኝ ቃላት ጎብኝተዋቸው ማስተር አብነትም እንግዲህ በቦታው ተገኝተው ጸሎት ስላደረጉለት እንዲሁም ደግሞ ስላገኟቸውና ጸሎት ስላደረጉላቸው ጭምር የተሰማውን ደስታ ገልጿል። ማስተር አብነት አሁን በድጋሚ ፈጣሪ በምሕረቱ ይጎብኝ ማለት ፈልጋለሁኝ። መልካም ምሽት ይሁንላችሁ።